በተለምዶ ስራ እንዴት ነው ሲባል ምን ስራ አለ ፀሐይም ታምብለን ነው እንጂ ይባላል። በዚህ ሀገር ላይ ካልሰረክ ወይም ካልዋሸህ አያልፍልህም የሚሉም ብዙ ናቸው። ከእያንዳንዱ ስራና ሀብት ጀርባ ወንጀል አለ በሚል ፈሊጥ All About Ethiopia የተሰኘው ድረገጽ በኢትዮጵያ በ2023 ምርጥ ትንንሽና ግዙፍ የንግድ ስራዎች መልካም ዕድሎች ብሎ ካወጣው መጣጥፍ ላይ ግን በጣም አስደናቂ መረጃዎችን አካፍሎናል። ብዙ ጊዜ የምንሰማቸው ግን ብዙም ልብ የማንላቸው ናቸው። ጀባን በላቸው። በኢትዮጵያ የንግድ ሥራ ዕድሎች ተስፋ አስቆራጭ ይመስላሉ። ለዚህ ደግሞ ምክንያቱ የሀገሪቱ የኢኮኖሚ ዘርፎች መስፋፋትና ሌሎች አያሌ ዘርፎች ደግሞ ከደረጃ በታች መሆናቸው ነው ይለናል የመረጃ ምንጫችን። ይህም በንቃት ንግዱ ላይ ለሚሳተፉ ግለሰቦች መልካም የዕድል በርን ሲከፍትና እያደገ ካለው ኢኮኖሚ ላይ ከፍተኛ ድርሻን እንዲያገኙ ተስፋ ይሰጣል። በንግድ ሥራ በመሳተፍ የራሳቸውንና የቤተሰቦቻቸውን ኑሮ መቀየር ለሚፈልጉ ምንም ተጨማሪ ይቅርታ የለም። ጠንክሮ መስራት፣ ጽናት፣ ጥሩ ስነ ምግባር ለአማካኝ ኢትዮጵያዊ በገቢ ለማደግና የሚገባውን ኑሮ ለመኖር የሚያስፈልጉ ብቸኛ ግብአቶች ናቸው ይለናል የመረጃ ምንጫችን። እነዚህ 20 የንግድ ዕድሎችን ያዘጋጀነው ትልቅ የፋይናንስ አቅም ያላቸው ወይም ውስን ቁጠባ ያላቸው ትርጉም ያለውና ትርፋማ የንግድ ሥራን በኢትዮጵያ እንዲፈጥሩ ተስፋ ይሰጣል። ለዛሬ ከ20ዎቹ መርጠን 5ቱን ብቻ እንመለከታለን። 1. የህንጻ አስተዳደር። ህንጻ የማስተዳደር የንግድ ሥራ አንዳንዴ ፋሲሊቲ ማኔጅመንት ይባላል። የህንጻ አስተዳደር የመኖሪያና የንግድ ህንጻዎችን ንብረትና አገልግሎት የመቆጣጠር ኃላፊነት ነው። የንብረት አስተዳደር ሥራዎች የህንጻውን ልዩ ልዩ ክፍሎች እንደ አሳንሰር፣ የእሳት አደጋ መከላከል ወዘተ ጋር ተዛማጅ የሆኑ ሲሆን አገልግሎቶች ደግሞ የጽዳት፣ የአትክልት ማስዋብ፣ ጥበቃና ሌሎች የሰው ሀብት አገልግሎቶች ናቸው። ዛሬ ላይ ኢትዮጵያ በሺዎች የሚቆጠሩ ባይሆንም በመቶዎች የሚቆጠሩ አዳዲስ ህንጻዎች የመኖሪያና የንግድ አገልግሎት የሚሰጡ አሏት። የህንጻ አስተዳደር ፍላጎት በጣም አድጓል። ለምሳሌ ፀሐይ ሪል ስቴት በሲኤምሲ የህንጻ አስተዳደር አገልግሎት ይጠቀማል። ነዋሪዎች የሚፈልጉትን ማናቸውን ፍላጎት ለማቅረብ ለምሳሌ ጽዳት፣ ጥበቃና የጥበቃ ካሜራ፣ የውሃና የኤሌክትሪክ አገልግሎት ክፍያ፣ አትክልት እንክብካቤ ወዘተ። ቻይናዎቹ የመኖሪያ ቤቶቹን ገንብተው መሸጥ ኃላፊነት ብቻ አለባቸው። እናም የዕለት ተዕለት ሥራዎቹን የህንጻ ሥራዎች ለቀጠሩት ድርጅት የተሰጡ ናቸው። በፀሐይ ሪል ስቴት ነዋሪዎች አሁን ላይ 1000 ብር ወይም $38 የአሜሪካን ዶላር ለዚህ አገልግሎት በየወሩ ይከፍላሉ። በ13 ህንጻዎችና 646 መኖሪያ ቤቶች ካሉት ከዚህ ሪል ስቴት የህንጻ አስተዳደር አስተዳዳሪ ድርጅት በወር $646,000 ብር ወይም $24,000 የአሜሪካን ዶላር አገልግሎት ሰጪዎቹ ይሰበስባሉ ማለት ነው። በዚህ የንግድ ሥራ ትልቁ ችግር የሁሉንም ነዋሪዎች ፍላጎቶችን ማወቅና ካለው በጀት ተግዳሮቶችና የሕግ መስፈርቶች ጋር ማጣጣም ነው። አገልግሎቱ ቀላል ሆኖ ሳለ የሚከፈለው ክፍያ ደግሞ የተሻለ ነው ማለት ነው። የሚደንቅ መረጃ አይደለም? በሁለተኛነት የሕፃናት እንክብካቤ አገልግሎት ወይም ትምህርት ቤትን ይመለከታል። የሕፃናት እንክብካቤ ወይም የዴይ ኬር አገልግሎት ይባላል። ብዙ ልጆችን በአንድ ጊዜ መንከባከብ አገልግሎት ነው። የሕፃናት ቅድመ እንክብካቤ ጠቃሚና ሲበዛ የሚፈልግ የሕፃናት ማሳደግ አንዱ ግብአት ነው። ጥራቱን የጠበቀና የወጣቶች ዕድሜና የልጆች መጻኢ ሕይወት የተሳካ እንዲሆን ወሳኝ አቅም አለው። በሕፃናት እንክብካቤ ማዕከላት መምህራን የተማሪዎቻቸው የአእምሮና የአካል እድገታቸው ላይ ትኩረት ያደርጋሉ።
ተማሪውን የበለጠ ለመረዳት ከተማሪዎቻቸው ጋር መዛመድ አለባቸው። ስለዚህ የትምህርት ቤቱ ግልጽ ተልዕኮ ታትሞ በግልጽ የሚታይ መሆን አለበት። ለምሳሌ የኤንዲኢ ቅድመ መዋለ ሕፃናት መስራችና ባለቤትን እንውሰድ። አንዲት ሴት ዲያስፖራ ወይም ትውልደ ኢትዮጵያዊትና በአሜሪካን ሀገር 32 ዓመታት የኖረች በቂ የፋይናንስ አቅም ያላት እንስት ናት። ለአገሯ አንዳች ነገር ለመስራት በመፈለግና በአፍላነት የትምህርትን ዋጋ ለማሳየት የወላጆቿን ቤት በመጠቀም ይህንን ቅድመ ሕፃናት ማቆያን ከፍታለች። አንድ መምህርት ለ6 ተማሪዎችና የሕፃናት ማቆያ ትመደባለች። ማዕከሉም ሞንቶሶሪ የተባለውን የትምህርት አሰጣጥ ዘዴ ይከተላል። ይህም ሰራተኞችና መምህራን በጋራ የእያንዳንዱን ሕፃን እድገት በመደበኛ የተጠና ጨዋታና እያዝናና በማስተማር ውድድር አልባ ከባቢ ላይ ያተኩራል። የሕፃናት ማቆያ ማዕከሉ ከጠዋት 1 ሰዓት እስከ 11 ሰዓት ድረስ አገልግሎት የሚሰጥ ሲሆን ክፍያውም በወር እስከ 3000 ብር ድረስ ወይም በዓመት እስከ 36000 ብር ድረስ ይደርሳል። የትምህርት ዘርፍ የንግድ ሥራ ዕድሎችን ካነሳን አይቀር ለተማሪዎችና ለትምህርት ቤቶች የሕፃናት የኦንላይን ድጋፍ መስጠትን ማንሳት ግድ ይላል። ይህም መጣጥፎችን ወይም ኤሴዎችን እንዲሰሩ ድጋፍ መስጠት፣ በተለያዩ ርዕሰ ጉዳዮች ላይ በድረገጽ የተደራጀ የጥናት ቡድን በማቋቋም ሊሆን ይችላል። እንዲሁም የኦንላይን ትምህርቶችን ለሕፃናት ተማሪዎች መስጠት፣ በሰዓት ክፍያ ይቻላል ወዘተ። የትምህርት ዘርፍ ብዙ የንግድ ሥራ ዕድሎችን በትንንሽ ኢንቨስትመንት ብዙ ሰዎችን የሚያስማማ ሊሆን ይችላል። በሶስተኛነት የምናገኘው የሥራ ዘርፍ ደግሞ የብሎኬት ማምረት ይሆናል። ቤቶችን፣ ቢሮዎችን፣ የንግድ ሕንፃዎችንና የመንግስት ሕንፃዎችን ወዘተ መገንባት አብዮት በኢትዮጵያ ይታያል። ነገር ግን ይህ በኮንስትራክሽን ዘርፍ በትልልቅ ድርጅቶች ግዙፍ የፋይናንስ አቅም ባላቸው ብቻ የተወሰነ አይደለም። ከትንንሽ እስከ መካከለኛ የንግድ ሥራዎች ሊሳተፉና በደንብ ሊያተርፉ እንዲሁ ይችላሉ። አንድ አውቶማቲክ የብሎኬት ማምረቻ ማሽን ዋጋ አሁን ላይ 29180 ብር ያህል ያወጣል። አሁን ላይ የብሎኬት ማምረት ትልቁ ተግዳሮት በኢትዮጵያ ከመንግስት መሬት ማግኘትና ያልተቋረጠ የውሃ አቅርቦት ማግኘት ነው። ይህም በብዛት ለማምረት አስፈላጊ ነው። አንዳንድ ከውሃ ጋር የተዛመዱ ችግሮች ከመሬት በላይ ውሃ በማጠራቀምና የእንጨት ጣውላዎችን እርጥብ ብሎኬቶቹ እስኪደርቁ ድረስ ለማስቀመጥ በመጠቀም አገልግሎት መስጠት ይቻላል። አራተኛ፣ በሶላር ወይም የፀሐይ ኃይል የሚሰሩ ፓኔሎች ሽያጮችና አገልግሎቶች። የሶላር ፓነል መሸጫ ዋጋዎች በጣም አናሳ ደረጃ ላይ ደርሷል። ይህም ከፈጣን የባትሪ ኃይል የመያዝ ቴክኖሎጂና ግብአቶች በጣም አትራፊ የንግድ ሥራ ሞዴል በኢትዮጵያ አለው። የኢትዮጵያ የአካባቢ ደንና የአካባቢ አየር ንብረት ለውጥ ሚኒስቴር፣ የኢትዮጵያ ደረጃዎች ኤጀንሲና የኢትዮጵያ ውሃ መስኖና ኤሌክትሪክ ሚኒስቴር በቅርቡ በጋራ አንድ ዕቅድ ቀርጸው አንድ ደረጃ ለማስተዋወቅና ወደ ሀገር ውስጥ የሚገቡ ሶላር ፓኔሎች ላይ ደረጃ ለማውጣት ተሰብስበው ነበር። የሶላር ፓኔል ከፍተኛ እድገት በኢትዮጵያ ከሚያሳዩ ዘርፎች መካከል አንዱ ነው። ማለትም ጥራታቸው ዝቅተኛ የሆኑ ምርቶች ከቻይና ወደ ሀገር ውስጥ እየገቡ አንዳንዴ ከኢትዮጵያ ገበያ እየተባረሩ ነው። ይህም በፍላጎትና አቅርቦት መካከል ከፍተኛ ክፍተት እንዲፈጠር አድርጓል። ማንኛውም ወደ ሥራ የሚገባ ግለሰብ ወይም ድርጅት አሁን ላይ ያለውን ጥቅም ወስዶ የዚህን ሁኔታና ሶላር ፓኔሎችን ወደ ሀገር ውስጥ ማስገባት በአዲሱ ደረጃ መሰረት ይችላል። ከዚህ በተጨማሪ የአሜሪካ መንግስት ለአፍሪካ የሰጠውን ዕድል በመጠቀም ኢትዮጵያውያን ከማበረታቻ ጋር ወደ ሀገር ውስጥ ማስገባት ይችላሉ። 5 የጽዳት አገልግሎት። የጽዳት አገልግሎት አሁን ላይ በኢትዮጵያ ፍላጎቱ እየጨመረ ነው። ይህም ብዙ ቢሮዎች እየተከፈቱ በመሆኑ በይበልጥ በአዲስ አበባ የተስፋፋ ነው። ኤንጂኦ፣
ዓለም አቀፍ ድርጅቶች እንዲሁም ሀገር በቀል ድርጅቶች መከፈታቸው የጽዳት አገልግሎት የሚሰጡ ድርጅቶች እንዲስፋፉ አድርጓል። ከሌሎች ሀገራት በተለየ በዓለም ላይ በተለይ ባደጉት ሀገራት የቢሮና የቤት ቁሳቁሶች፣ ግድግዳዎች፣ ወለሎችን የማጽዳት አገልግሎት በኢትዮጵያ በጣም የተለመደ እየሆነ ነው። እስከ አለፈው ዓመት 2014 ድረስ 48 የጽዳት አገልግሎት የሚሰጡ ድርጅቶች ብቻ በኢትዮጵያ ነበሩ። የሥራ ፈጣሪዎች ይህ የንግድ ሥራ ዘርፍ ትንሽ የግብአት ወጪና ኢትዮጵያ ደግሞ የተሻለ የሰው ኃይል አቅርቦት ያላት ሀገር በመሆኗ በጣም አትራፊ ነው። ለምሳሌ የክሊን ዌይ ፒኤልሲ በዲያስፖራ ኢትዮጵያውያን የተቋቋመ ድርጅት ሲሆን በጊዜው ሲከፈት ምንም አይነት የጽዳት አገልግሎት አልነበረም። ድርጅቱ ሕንፃዎችን ማጽዳት፣ ምንጣፎችን፣ ቤቶችን፣ ሶፋዎችንና መኪናዎችን በማጽዳት ጀምሯል። አሁን ላይ ትንሽ የተሻሉ ድርጅቶችም እየመጡ ነው። ካለው ፍላጎት አንጻር ግን የዚህ አገልግሎት ሰጪ ድርጅቶች ቁጥር በጣም አናሳ ነው። ስለሆነም ይህም በአምስተኛነት ያካፈልናችሁ ትርፋማ የሥራ ዘርፍ ስለሆነ ሞክሩት። ለዛሬ በ2023 በኢትዮጵያ ቢሰሩ ትርፋማ ያደርጋሉ የተባሉትን ድንቃድንቅ ሥራዎች አካፈልናችሁ። ቸርን ሰንብት።